7 ዓመት ሞላው። በማርያም አመስግኑ። ልክ እንደሌላው ሰው ለእናንተም የሚመለከተው ሁሉ ነው። ልክ እንደሌላው ሰው ሰብስክራይብ አድርጉ። የአብርሃምን መንገድ በደንብ ፈልጉ፣ ታገኙታላችሁ። መስራት በሕጉ ነው ያስከፍላል። ያልጸኑም ነበሩ ወደ ኋላ ያሉ እንደ ቀድሞ ጴጥሮስ አላውቀውም ያሉ። እሱ ግን አልቀረም። ፈተናም ቢበዛ የጀመረው መንገድ አይደለም የዋዛ። ሁሌም ስላገዘው ቸሩ ፈጣሪ አማኑኤል ጌታ የዓለሙ ቤዛ ነው። ይህንን ያወቀ ይህን የተረዳ የአብርሃም ማህበር የገነት እንግዳ ፈጥኖ ገሰገሰ ወደ ጽድቅ ወረዳ። በየወረዳው ድሆች እያገዘ ምስኪን እየረዳ በየገዳማቱ በየአድባራቱ ጎልቶ ይነበባል በጎ አድራጎቱ። እንደዚህ ሲፋጠን ለጽድቅ ስራው አብረውት የጸኑ በቀኝ በግራው በፊት በኋላው አባቶቹ አሉ ገዳማውያን ክርስቲያን። ለእጹብ አብርሃም ሕፃናት ለሚያስደንቅ ልጇ የአብርሃም ዘመን የጥንት የጠዋቱ አለ። እንግዲህ የአብርሃም ዘመን የጥንት የጠዋቱ ተመልሶ መጣ በጎ አድራጎቱ። አጨብጭቡ። አኮኑ ተጽዕነ በቤተ ክርስቲያን ደመና ወቤተ ክርስቲያን ትገብር ጉባኤ ቃና። ጉባኤ ያደረገች ቤተ ክርስቲያን ለእጹብ አብርሃም ሕፃናት ለሚያስደንቅ ልጇ አብርሃም ዲያቆን ነው ብያችኋለሁ። ነገ ቄስ ሆኖ ሲመጣ እንዳትደናገጡ። አሁኑ በደንብ አንቱታው ምኑን ልመዱት። ነገ ይባርካችኋል። አናቀለህም ወንድምነቱ ነው የሚመጣው። አባትም ወንድምም ሆኖ ይመጣል። ለአብርሃም ዲያቆን በአማን አብርሃም ለዘነጸበው በአይነ ምሕረት ወጽድቅ ጉባኤ ዘተለዓለ ቀዲሙ ለአብርሃም እስመ ተዋሃዱ ምግባሩ ወስሙ። ስሙና ስራው አንድ ሆነዋል። እንዘ ውስተ ዓለም ይሄሉ እስከ ይትነከር ዓለሙ ወእስከ ያነክሩ አዕዋሙ አዝማደ አብርሃም ሄር ለስብሐት ቆሙ። አዝማደ አብርሃም ሄር ለመዝሙር ቆሙ። ለመዝሙር እኮ ነው። እስመ እሉ በስብሐት ቀደም በምስጋና ቀድመዋልና ነው። አመስግኑ። ግዕዙን እዚህ ጋር ላቆያችሁና ወደ ስነ ጽሑፍ ሁሉ ሰዳችሁ። ሰዓት ነው ትንሽ ናት እቺ አማርኛ ናት። የተኛችሁ ካላችሁ ንቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላል። መንፈሳዊ ስነ ጽሑፍ ለአብርሃም በጎ አድራጎት ማህበር ጉባኤ ተዘጋጀ ይላል። መቼ? ህዳር 28/03/18 መንፈሳዊ ስነ ጽሑፍ ነው። እየሰማችሁ ነው። ጆሮ ይፈልጋል። የአብርሃም ዘመን የጥንት የጠዋቱ አለ። እንግዲህ የአብርሃም ዘመን የጥንት የጠዋቱ ተመልሶ መጣ በጎ አድራጎቱ። አጨብጭቡ። የአብርሃም ዘመን የጥንት የጠዋቱ ተመልሶ መጣ በጎ አድራጎቱ። እንደዚህ ነው ጸጋ፣ እንዲህ ነው መመረጥ፣ ከዚህ ክፉ ጊዜ በሃይማኖት ማምለጥ። እንደዚህ ነው ጸጋ፣ እንዲህ ነው መመረጥ፣ ከዚህ ክፉ ጊዜ በሃይማኖት ማምለጥ። እጹብ አሁንም የለችም። እጹብ ብለን እናመስግነው የአብርሃም አምላክ ሁሉን ለሰራው። ይሄ በጎ አድራጎት ትርጓሜው ስራው ምንድነው ብሎ ለጠየቀ የሚጠይቅ ስላለ ነው። መልሱ ወደፊት ነው። ገና መቻለቀ አላለቀም። አሁን መልሱ ሲመለስ ሁልጊዜ ይኖራል። ሰው እንዳጸደቀ ይሄ በጎ ስራ ትርጓሜው ምንድነው? ስራውስ ምንድነው ብሎ ለጠየቀ መልሱ ወደፊት ነው። ገና መቻለቀ። ሁልጊዜ ይኖራል። ሰው እንዳጸደቀ ቀድሞ የተዘጉት አብያተ ክርስቲያን በኢትዮጵያ በእኛ በሀገራችን
በመውጣት በመውረድ አስከፈተልን ነው አስከፈተልን። በብዙ መከራ በብዙ ድካም በብዙ ሐሜት ቢዝነስ እየሰራ ነው ይላል አንዳንዱ ሰው። ተጠንቀቁ። ይህ አብርሃም በጉባኤ እንግዲህ መቼም አልገጠመውም፣ ግን የሚል ስላለ ለቢዝነሳቸው ነው ይሉናል። አሁን እኛ ጉባኤ አዘጋጅተን ህዝብ ስንጠራ ቄሶቹ እንዴ ያመቻጣ ነው። አንድ ቦታ ጸሎተ ፍትሐት ልናደርግ ስንሄድ ምን እንዳለ ነገራችን ተሰብስበን እንሄዳለን። ቄስ መልአክ አይደለም፣ ሰው ነው አይደል? ሰው የሚበላውን ይበላል፣ ሰው የሚጠጣውን ይጠጣል። አቤት ዛሬ አለኛ በሲቪል ነው በጃኬት በኮት የምንሄደውና ቄሶቹ ዛሬ የት ሊሄዱ ነው? ፍትሐት ሊያደርጉ። አቤት የነሱ ስራ አለ አንዱ ደግ፣ አንዱ ደግሞ አያቴዋ ፊደል ወግ ነው ጀመር አድርጎ የተወቅሰው አስቸጋሪ። እኔ እንዲያቆኑን አትጠይቅም እንዴ? ቁርጥ ሊበሉ አለ። አያችሁ ተመልከቱ። እኔን አትጠይቀኝም እንዴ? ተመልከቱ። ይሄ እኔ ሰማሁ አየሁ። ይሄ የኛ ፊደል አቅቶት የቀረ ነው። ፊደል ወግ ይባላል። ለቤተ ክርስቲያን፣ ለጉዞ ማህበር፣ ለማንኛውም ጠር ጀምሮ ያልዘለቀ ሰው። ስለዚህ እንዲህ አይነት ሰው ስለሚኖር መጠንቀቅ ያስፈልጋል። በብዙ መከራ በብዙ ድካም በብዙ ሐሜት ጸንቶ የቆየ ነው በአምላክ ቸርነት። አምላክን አመስግኑት። በብዙ መከራ በብዙ ድካም በብዙ ሐሜት ጸንቶ የቆየ ነው በአምላክ ቸርነት። ድሮም ፈተና አለው። የጽድቅ መንገድ አልጋ ባልጋ አይደለም አምላክን መውደድ። ግንስ የሚገርመው ወደሚገርመው እንዴት ግንስ የሚገርመው ሁልጊዜ በጣም አልፈነው ስንሄድ ነው ይህንን ዓለም ቀሪማ። ያ ሁሉ ፈተና ያ ሁሉ ችግር እንዲሁ ይቀራል በቀላል ነገር ትተነው ነው ሞት ሲመጣ ማለት ነው። ይህንን ያወቀ ይህን የተረዳ የአብርሃም ማህበር የገነት እንግዳ ፈጥኖ ገሰገሰ ወደ ጽድቅ ወረዳ። በየወረዳው ድሆች እያገዘ ምስኪን እየረዳ በየገዳማቱ በየአድባራቱ ጎልቶ ይነበባል በጎ አድራጎቱ። እንደዚህ ሲፋጠን ለጽድቅ ስራው አብረውት የጸኑ በቀኝ በግራው በፊት በኋላው አባቶቹ አሉ። ገዳማውያን አባቶቹ አሉ። አጨብጭቡላችሁ። እናቶቹ አሉ፣ ወንድሞቹ አሉ፣ እናንተ ናችሁ። እህቶቹ አሉ። አብረውት ጸንተው ያልጸኑም ነበሩ ወደ ኋላ ያሉ እንደ ቀድሞው ጴጥሮስ አላውቀውም ያሉ አለ። ደግሞ ይከተላል ጴጥሮስ የተናገረው ችላብራራላችሁ። ምንድነው ያለው? ጌታ ሲሰቀል ካንተ ጋር ነኝ ሁሉ ነገር ዳራተው ጴጥሮስ አትችልም ማለት ግድ የለም። ከዛ በኋላ ግርፋቱ ሲመጣ ይህን ሰውዬ አላውቀውም። አንድ ሴት ግን ምን አለች? ከእሱ ጋር ነበረ ብላ መሰከረችበት። እግዚአብሔር ጽድቅ ይጀመራል፣ ችግር የለም ግን መጨረሱ ላይ ግን ዋጋ ያስከፍላል። ያልጸኑም ነበሩ ወደ ኋላ ያሉ እንደ ቀድሞ ጴጥሮስ አላውቀውም ያሉ። እሱ ግን አልቀረም ፈተናም ቢበዛ የጀመረው መንገድ አይደለም የዋዛ። ሁሌም ስላገዘው ቸሩ ፈጣሪ አማኑኤል ጌታ የዓለሙ ቤዛ ነው። ህሙማኑን መርዳት ቤተክርስቲያን መርዳት ለማንም አይደለም ለራስ ነው መደሰት። የሰማዩን ሀገር የላይኛውን ቤት አስቀድሞ መስራት እዚህ ያለን ማለት ነው። ምክንያትም ለመሆን መመረጥ ይገባል። ልክ እንደ አብርሃም ለድካም መታደል ድካሙን ስላችሁ የዓለም አይደለም እንደ ሰማዕታት በዓለም በገዳም ጸንቶ መቀጠል ነው እስከ ዘላለም። ስራው ምስክር ነው በጎ አድራጎቱ ያየው ይናገራል ቀርቦ ፊት ለፊቱ። በውጭ ሀገርም በሀገራችንም ያሉ ክርስቲያኖች መጥተው ተፈወሱ ከዚህ ዓለም ሕማም። ለዚህ ስለሆነ የአብርሃም መድከም የአብርሃም ድካም ማለት ነው። አመስግኑለት። ይኸው አገኘነው በሃይማኖት ስራው ልክ እንደ ጊዮርጊስ 7 ዓመት ሞላው። በማርያም አመስግኑ። ልክ እንደ ሌላው ሰው ለእናንተም የሚመለከተው ሁሉ ነው። ልክ እንደ ሌላው ሰው ሰብስክራይብ አድርጉ። የአብርሃምን መንገድ በደንብ ፈልጉ፣ ታገኙታላችሁ። መስራት በሕጉ ነው። ወደ ዘማሪያኑ እየዞርኩ ነው። የአብርሃም ስራ ሁሉንም አስናቀ። እዚህ ዘማሪያ ጨብጭቡለት። የአብርሃም ስራ ሁሉንም አስናቀ፣ ገና ይቀጥላል፣ መቼም አላለቀ። በጎ ስራውማ በዓለም ታወቀች፣ ጎልታ በመታየት በመዝሙር ቦጋለች።
ገጣሚ ስለሆንኩ ነው፣ አትፍረዱብኝ። የሆነች እንትናለች ማስታወቂያ ነግራቸዋለሁ። የአብርሃም ስራ ሁሉንም አስናቀ። ሁሉንም ሲል ሁላችሁም አላችሁ ማለት ነው። ገና ይቀጥላል፣ መቼም አላለቀ። በጎ ስራውማ በዓለም ታወቀ፣ በዓለም ታወቀች። ለሴት ቺ ብሎ ስለሚል ጎልታ በመታየት በመዝሙር ቦጋለች ነው። አጨብጭቡላት። እስከ ዓለም ዳርቻ ሁሌም ታበራለች፣ ገና ታበራለች። መጀመሩንማ ማንም ይጀምራል፣ ግን መጨረሱ ነው ዋጋ የሚያስከፍል። ጌታችን እንዳለው በቅዱስ ወንጌሉ በትዕግስት የጸና ከጥፋት ይድናል።